ያረገበው የአፍሪካ ቀንድ ውጥረት እየተገባደደ ባለው የካቲት ወር የቀድሞ የኢትዮጵያ ርዕሰ ብሔር ዶክተር ሙላቱ ተሾመ አደባባይ ያወጡት የኢትዮጵያና የኤርትራ መንግስት ቅራኔ በኤርትራው ማስታወቂያ ሚኒስቴር በይፋ ማረጋገጫ ማግኘቱን ተከትሎ በሁለቱ ሀገራት መካከል የተስተዋለው ውጥረት እንደቀጠለ ነው። የወደቡ ጉዳይና መዘዙ የዲፕሎማሲያዊ አማራጭ ላይሳካ እንደሚችል ተገለጸ። ግጭቱ ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ አለው። ይህንን መረጃ በስፋት በትንታኔያችን የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ ሱዳን ኤሚሬትስን በዘር ማጥፋት ወንጀል ተባባሪነት በዓለም አቀፍ ፍርድ ቤት ልታቆማት ነው። ይህም ጉዳይ እጅግ እያነጋገረ ይገኛል። እኚህን መረጃዎች በስፋት በትንታኔያችን እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ወደ አቢሲኒያ ዴሊ ቤተሰቦቻችን በያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛልን እያልን እነሆ ለሰዓቱ ያዝናቸውን የትንታኔ መረጃዎች እናስደምጠው። ሱዳን ኤሚሬትስን በዘር ማጥፋት ወንጀል ተባባሪነት በዓለም አቀፉ ፍርድ ቤት ልታቆማት ነው። ሱዳን በሀገሯ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ያለቻትን የተባበሩት አረብ ኤሚሬትስ በዓለም አቀፉ የፍትህ ፍርድ ቤት ልታቆማት ነው። የተባበሩት አረብ ኤሚሬትስ በዘር ማጥፋት ለሚወነጀለው የሱዳን ፈጥኖ ደራሽ ኃይልም ድጋፍ እየሰጠች ነው ስትልም ሱዳን ከሳለች። ኤሚሬትስ ለፈጥኖ ደራሽ ኃይሉ በምታደርገው ወታደራዊ የገንዘብና የፖለቲካ ድጋፍ በምዕራቡ ዳርፉር በሚገኘው የማሳሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲልም የሱዳን መንግስትም ከሷል። የተባበሩት አረብ ኤሚሬትስ በበኩላም የሱዳንን ውንጀላ ውድቅ በማድረግም ቀልብ ለመሳብ የሚደረግ ትርኢት በሚልም በአፋጣኝ ክሱን ውድቅ እንዲደረግም እሰራለሁም ብላለች። ለሁለት ዓመታት በዘለቀው የሱዳን የእርስ በርስ ጦርነት ተፋላሚ ወገኖች የሱዳን ጦርና ፈጥኖ ደራሽ ኃይሉ ጥሰቶችን በመፈጸም ተወንጅሏል። ፈጥኖ ደራሽ ኃይሉ በዳርፉር አረብ ባልሆኑ ነዋሪዎች ላይም የዘር ማጥፋት ወንጀል ፈጽሟል በሚልም ክስ ቀርቦበታል። ሱዳን ለዓለም አቀፉ ፍርድ ቤት ባቀረበችው ክስ ላይ የተባበሩት አረብ ኤሚሬትስ ግጭቱን በማቀጣጠልም እንዲሁም በምዕራቡ ዳርፉር የዘር ማጥፋት ወንጀል የፈጸመውን ሚሊሻ ትደግፋለች ሲልም የፈረንሳዩ የዜና ወኪል ኤኤፍፒም ዘግቧል። ወደ ቀጣይ መረጃችን ስናመራ የኤርትራና የኢትዮጵያ ጉዳይ እጅግ እየተጧጧፈ ቀጥሏል። ያረገበው የአፍሪካ ቀንድ ውጥረት እየተገባደደ ባለው የካቲት ወር የቀድሞ የኢትዮጵያ ርዕሰ ብሔር ዶክተር ሙላቱ ተሾመ አደባባይ ያወጡት የኢትዮጵያና ኤርትራ መንግስታት ቅራኔ በኤርትራው ማስታወቂያ ሚኒስቴር በይፋ ማረጋገጫ ማግኘቱን ተከትሎ በሁለቱ ሀገራት መካከል የተስተዋለው ውጥረት እንደቀጠለ ነው። ከዚህ በፊት ለአንድ ዓመት ዘልቆ የነበረው የኢትዮጵያና የሶማሊያ መንግስታት ውጥረት አሁን ሙሉ በሙሉ በረገበበት ወቅትም በኤርትራና ኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት በእጅጉን ሻክሯል። በሁለቱ ሀገራት በኩል ለጦርነት የሚደረግ ዝግጅት ስለመኖሩ የተለያዩ መረጃዎችም ይጠቁማሉ። የዓለም አቀፉ ፖለቲካ ጉዳይ ተንታኞች በሁለቱ ሀገራት መካከል ሆነ በቀጠናው አሁን ላይ በፍጹም ጦርነት መከሰት እንደማይገባውና ውጥረቶች በዲፕሎማሲ ሊፈቱ እንደሚገባ ምክር ሀሳብ እየቀረበ ነው። አሁን ላይ በኢትዮጵያና ኤርትራ መካከል እየተስተዋለ ላለው ውጥረት አንደኛው መንስኤ ተደርጎ እየተወሰደ ያለው ጉዳይ የኢትዮጵያ የወደብ ፍላጎቷን በይፋ በአደባባይ ማሳወቋ ነው። በተለይም የሰሜን ኢትዮጵያው ጦርነት በፕሪቶሪያው ስምምነት መቋጨትን ተከትሎ እየሻከረ የመጣ የመሰለው የሁለቱ ሀገራት ግንኙነት ጠቅላይ ሚኒስትር አብይ አህመድ የ120 ሚሊዮን ግድም ዜጎች ሀገር የሆነችው ኢትዮጵያ ያለ ወደብ ተዘግታ ልትቀመጥ አትችልም በማለት የመንግስታቸውን ፍላጎት በአደባባይ መግለጻቸውን ተከትሎ በኤርትራ በኩል ስጋቶችን ማየላቸውን በግልጽ የሚያመላክቱ ሁኔታዎችን ባለፉት ጥቂት ዓመታት በሂደቱም ታይተዋል። በኢትዮጵያ መንግስትና በኤርትራ ውዝግብ ላይ የፖለቲካ ተንታኞች የተለያዩ አስተያየቶችን እየሰጡ ይገኛሉ። ከነዚህም ውስጥም ዲፕሎማሲያዊ ውይይት እንደ ብቸኛ አማራጭ የዓለም አቀፍ ህግ አዋቂና በተባበሩት መንግስታት ለዓመታት በሙያው አቶ ባይሳ የነዚህ የሁለቱ ሀገራት ወቅታዊ ውጥረት አላስፈላጊ ነው በማለትም ስለ ኢትዮጵያ የወደብ ፍላጎት ይህንን ብለዋል። ወደቡን በተመለከተ ኢትዮጵያ መብት አላት የሚል ህግ ያለ አይመስለኝም፣ ሊኖርም አይችልም። ወደቡ የአንድ ሉዓላዊት ሀገር አካል ነው ያሉት አቶ ባይሳ ያለ ኤርትራ ህዝብና መንግስት ፍላጎት አንድ ኢንች እንኳን ከዚያ የሚወስድ የለም በማለትም የኢትዮጵያ የወደብ ፍላጎት በድርድርና በዲፕሎማሲያዊ ውይይት ምላሽ ቢያገኝ እንደሚሻልም አስተያየታቸውን ሰጥተዋል። ኢትዮጵያ 120 ሚሊዮን ህዝብ ይዛ ያለ ወደብ እንደማትኖር ያ ካልሆነ ኢኮኖሚያዊ ችግር እንደሚያመጣና እሱ ደግሞ ህዝቡን ለግጭትና ስደት እንደሚዳርግ በማስረዳት ሰብአዊ ቀውስ እንደሚያስከትልም በዲፕሎማሲያዊ ሀገራትም በማስረዳት ማሳመን ነው በማለት የተሻለው መንገድ መሆኑንም ገልጸዋል። በሌላ በኩል ግን ኢትዮጵያ የወደብ ፍላጎት ጥያቄዋን ማንሳቷን እንዳልተገባ ነገር ልታዩ አይገባም የሚለው የዓለም አቀፉ ህግ አዋቂው
የኢትዮጵያ የመደራደር አቅምና የጋራ ተጠቃሚነት አማራጭ ችላ ሊባል የማይገባ ነው የሚል አስተያየታቸውንም አክለዋል። ኢትዮጵያ ወደቡን ብትጠይቅም በምንም መልኩ የሀገሪቱን ጥቅም በአሉታዊነት እንደማትጎዳ ታውቆ የወደብ በር እንዲከፈት መጠየቅ ይቻላል። ይህ ደግሞ በቀላሉ የዓለም አቀፍ ሕግ ቋንቋ መወያየት ማለት ነው ብለዋል። የዲፕሎማሲያዊ አማራጭ ላይሳካ የሚችልበት እድልም አለ። የዓለም አቀፍ ሕግ ባለሙያው የኒበሉ እንጂ ሌላው አስተያየት ሰጪ የኢትዮጵያ ውጭ ጉዳይ ኢንስቲትዩት ውስጥ ባለሙያ ሆነው የሚሰሩት ዶክተር ዳር እስከ ዳር ታዬ ይህ የዲፕሎማሲያዊ አማራጭ ተፈላጊው መንገድ ቢሆንም ላይሳካ የሚችልበት እድል ግን መኖሩን ጠቁመዋል። ኤርትራ የቀጠናው ያለመረጋጋት ምክንያት ከሆነች ቆይታለች የሚለው ባለሙያውም አገሪቱ በኢትዮጵያው የእርስ በርስ ግጭት ውስጥም እጇን እንደምታስገባም ጠቁመዋል። ኤርትራን የኢትዮጵያ የባህር በር ማግኘት ጥረትን በማደናቀፍም ከሰዋታል። ኢትዮጵያ የውስጥ ግጭቷን ያረገበችበት የፕሪቶሪያውን ስምምነት በመቃወምም ከሰዋል። እንወያይ ታዲያ በዚህ ጉዳይ ላይ የኢትዮጵያና ኤርትራ የቃላት ጦርነት ወዴት ያመራል የሚለው እጅግ አስግቷል። በእርግጥ ከዚህ ጋር በተያያዘ የኤርትራ መንግስት በኢትዮጵያው የውስጥ የእርስ በርስ ግጭት ውስጥ እንደማይገባ መግለጹ አይዘነጋም። በኢትዮጵያና ኤርትራ መካከል ሊኖር ስለሚችለው ግጭት በተመለከተ አስተያየታቸውን ለመረጃ ምንጫችን ያጋሩት የዓለም አቀፍ የህግ ባለሙያው አቶ ባይሳ ጦርነቱ አይሆንም አይከሰትም ብሎ መደምደም አይቻልም ሲሉም ተናግረዋል። አቶ ባይሳ ጦርነቱ እንዳይከሰት ግን የሁለቱም ሀገራት መሪዎች ማንኛውም አይነት ግጭት ስለማይጠቅማቸው የጦርነት ነጋሪትን ከመጎሰም ይልቅ ዲፕሎማሲው ቀዳሚ አማራጭ ነው ሲሉም አስተያየታቸውን ሰጥተዋል። በተያያዘም ግጭቱ ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ እንዳለው ተገለጸ። በኢትዮጵያና ኤርትራ መሃል ግጭት ከተነሳ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠነቀቀ። ተቋሙ ግጭቱ ከፈነዳ የኢትዮጵያ የውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህ በተጨማሪ በድንበርና በባህር በር ጉዳይ ሀገራቱ ድርድር እንዲያደርጉም ጠይቋል። ክሊንክዲል የተባለ የኔዘርላንድ የምርምር ተቋም የኢትዮ ኤርትራን ሰሞንኛ ውጥረት አስመልክቶ ማስጠንቀቂያም አውጥቷል። ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና አፍሪካ ህብረትን ጨምሮ ሀያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉም ጠይቋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጠር ይችላል በማለትም ተናግረዋል። ተቋሙ የአውሮፓና የአፍሪካ ህብረት ሁለቱም ሀገራት ችግራቸውን በሰላም እንዲፈቱ የዲፕሎማሲያዊ ስራ እንዲሰሩም ጥሪያቸውን አቅርበዋል። ሁለቱም ሀገራት ተቃዋሚዎችን ከመርዳት ይታቀቡ ያለም ሲሆን በድንበርና በባህር በሩ ጉዳይ ንግግር እንዲጀምሩም ጠይቀዋል። በየካቲት አጋማሽ በኤርትራ ወታደራዊ ግዳጅ መታወጁን ያስታወሰው ተቋሙ ይህም በሀገሪቱ መሃል ግጭት ሊቀሰቀስ ይችላል የሚለውን መላመት የሚያጠናክር ነውም ብሎታል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀንድ ቀጠና ተጨማሪ ራስ ምታት ነው ያለም ሲሆን ከቀጠናው አልፎ ለአውሮፓ መዘዝ ይዞ መምጣቱ አይቀርምም ብሏል። ኤርትራ የአብይ አህመድን የባህር በር ፍላጎት እንደ ስጋት ተመልክተዋለች የሚለው የተቋሙ የማስጠንቀቂያ ሪፖርትም ከግብጽ ጋር የምታደርገውን ግንኙነት የዚህ ስጋት ውጤት እንደሆነም አንስቷል። ወደ ተመልካቾቻችን ለእሳቱ የነበሩን የትንታኔ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።